አሰላሙ አለይኩም እንዴት ናችሁ? ዛሬ ጀላችሁ የመጣሁት 40 ቆርቆሮ የጭቃ ቤት ለመስራት የሚያስፈልጉ ነገሮችና ምን ያክል ዋጋ እንደሚፈጅ ነግራችኋለሁ። አንደኛ ቤቱን ለማቆም የሚያስፈልጉ ነገሮችና ዋጋ፣ ሁለተኛ ውሃ ልክ ለማሰራት የሚያስፈልጉ ነገሮችና ዋጋ፣ ሶስተኛ ለምርጊት የሚያስፈልጉ ነገሮችና ዋጋ፣ አራተኛ ግርፍ ለማሰራት፣ አምስተኛ ሊሾ ለማሰራት የሚያስፈልጉ ነገሮችና ዋጋ፣ ስድስተኛ ለተለያዩ ወጪዎች ለምሳሌ ለቀለም፣ ለኮርኒስ ምን ያክል እንደምታወጡ የምነግራችሁናል ማለት ነው። አብራችሁ አሁን የምነግራችሁ የዋጋ ዝርዝር በየት አካባቢ እንደሆነ መጨረሻ ላይ የምነግራችሁናል ማለት ነው። እስከ መጨረሻው ድረስ ተከታተሉ። 40 ቆርቆሮ ለማቆም የሚያስፈልገው ቦታ ነው። የመጀመሪያው ቦታ 50 ካሬ ካላችሁ በቂ ነው። 3 ክፍል ቤት ይወጣዋል። ሳሎን፣ መኝታ ቤትና ሌላ አንድ ክፍል ይወጣዋል ማለት ነው። ቤቱን ለማቆም የሚያስፈልጉ ነገሮችና ዋጋ ልንገራችሁ ማለት ነው። በመጀመሪያ ለቀያሽ ነው የሚያስፈልገው። ለቀያሽ 5000 ብር ያስፈልጋል። የተቀየሰውን ደግሞ ለሚቆፍረው ባለሙያ 10000 ብር ያስፈልጋል። ቋሚ እንጨት 50 ያስፈልጋል። የአንድ ዋጋ 400 ብር ነው። አጠቃላይ 20000 ብር። ቀጣይ ፍልጥ ያስፈልጋል። ፍልጥ 350 ያስፈልጋል። የአንድ ዋጋ 220 ነው። አጠቃላይ 77000 ብር ይመጣል ማለት ነው። የግድግዳ ማገር 40 ያስፈልጋል። የአንድ ዋጋ 220 ብር ነው። አጠቃላይ 9900 ብር ነው ማለት ነው። የቆርቆሮ ማገር 75 ያስፈልጋል። የአንድ ዋጋ 220 ነው። አጠቃላይ 16500 ይመጣል። የእንጨት ቢስማር 5 ካርቶን ያስፈልጋል። የአንድ ዋጋ 1300 ነው። አጠቃላይ 6500 ይመጣል ማለት ነው። ወራጅ እንጨት 13 ያስፈልጋል። የአንድ ዋጋ 500 ብር ነው። አጠቃላይ 6500 ይመጣል ማለት ነው። የቆርቆሮ ቢስማር 2 ካርቶን ያስፈልጋል። የአንድ ዋጋ 1300 ነው። አጠቃላይ 2600 ያስፈልጋል። ቆርቆሮ 40 ፍሬ ያስፈልጋል። የአንድ ዋጋ 1300 ብር ነው። አጠቃላይ 52000 ብር ይመጣል ማለት ነው። ቤቱን ለማቆም ወይም ደግሞ ባለሙያው የሚጠይቀው 40000 ብር ነው ማለት ነው። አጠቃላይ 40000 ብር ማለት ለባለሙያ ማለት ነው፣ ቤቱን የሚያቆምላችሁ። ስለዚህ አጠቃላይ ቤቱን ለማቆም የሚያስፈልጋችሁ ብር 246000 ብር ያስፈልጋችኋል ማለት ነው። ቀጣይ ውሃ ልክ ለማሳሰር ድንጋይ 2 ቢያጆ ያስፈልጋል። የአንድ ዋጋ 30000 ብር ነው። አጠቃላይ 60000 ብር ያስፈልጋችኋል። ገረገንቲ 1 ሲኖ ያስፈልጋል 15000 ብር። አሸዋ የሲኖ 1/4 ነው የሚያስፈልጋችሁ። ስለዚህ 30000 ብር ያስፈልጋችኋል ማለት ነው። ቀጣይ ሲሚንቶ 9 ኩንታል ያስፈልጋል። የአንድ ዋጋ 3000 ብር ነው። አጠቃላይ 27000 ብር ያስፈልጋችኋል ማለት ነው። ውሃ ልክ ለሚያስረው ባለሙያ 15000 ብር ያስፈልጋችኋል ማለት ነው። አጠቃላይ ለውሃ ልክ 147000 ብር ታወጣላችሁ ማለት ነው። ቀጣይ ውሃ ልክ ካሳሰራችሁ በኋላ ወደ ምርጊት ለመምረግ ነው የምትሄዱት ማለት ነው። ለመምረግ የሚያስፈልገው 1 ሲኖ አፈር 1 ሲኖ ያስፈልጋል። የአንድ ዋጋ 15000 ብር ነው ማለት ነው። ጭድ ያስፈልጋል። ጭድ ደግሞ የ10000 ብር ይበቃችኋል። ለባለሙያው ደግሞ 15000 ብር ትከፍላላችሁ። አጠቃላይ 40000 ብር ይሆናል ማለት ነው። ቀጣይ የሚሆነው ወደ ግርፍ ማሰራት ነው ማለት ነው። ግርፍ ለማሰራት ሲሚንቶ 16 ኩንታል ያስፈልጋል። የአንድ ዋጋ 3000 ብር ነው። አጠቃላይ 48000 ብር ያስፈልጋችኋል። አሸዋ አሁንም 1/4 ያስፈልጋል። ስለዚህ 30000 ብር ያስፈልጋችኋል ለአሸዋ ማለት ነው። ሽቦ 5 ጥቅል ያስፈልጋል። የአንድ ዋጋ 1500 ብር ነው። አጠቃላይ 7500 ብር ያስፈልጋችኋል። ሚስማር 10 ካርቶን ያስፈልጋል። የአንድ ዋጋ 1300 ብር ነው። አጠቃላይ 13000 ያስፈልጋችኋል ማለት ነው። ለባለሙያ 20000 ብር ያስፈልጋችኋል። አጠቃላይ ለግርፍ የምታወጡት 118500 ብር። ቀጣይ እንግዲህ ሊሾ ለማሰራት የሚያስፈልጋችሁን ነገር ነግራችኋለሁ። ሲሚንቶ ነው። ሲሚንቶ 5 ኩንታል ያስፈልጋል። አንዱ 3000 ነው። ስለዚህ 15000 ያስፈልጋችኋል ማለት ነው። አሸዋ እንደዚሁ 1/4 ያስፈልጋችኋል።
ስለዚህ 30 ሺህ ብር ያስፈልጋችኋል ማለት ነው። ሊሾ ለማሰራት ባለሙያ 15 ሺህ ብር ያስፈልጋችኋል። አጠቃላይ 60 ሺህ ብር ያስፈልጋችኋል ማለት ነው። ቀጣይ የሚሆነው በር ነው። በር ቢያንስ 2 በር ብትገጥሙ አሪፍ ቆንጆ በር ከገጠማችሁለት የአንዱ እስከ 15 ሺህ ነው። ስለዚህ ለሁለት በር 30 ሺህ ብር እንይዛለን። ለበረንዳ ቋሚ 25 ሺህ ብር ያስፈልጋችኋል። አጠቃላይ ለበርና ለበረንዳ 55 ሺህ ብር ያስፈልጋችኋል ማለት ነው። ቀጣይ ደግሞ ለኮርኒስ፣ ለቀለም፣ ለግድግዳ ቻክ ለነዚህ 100 ሺህ ብር ይዤላችኋለሁ ዝም ብዬ። ከዛ በዛ ደግሞ ለጥቃቅን ወጭ ደግሞ ሌላ 50 ሺህ ብር ይዤላችኋለሁ ማለት። አጠቃላይ እንግዲህ 40 ቆርቆሮ የጭቃ ቤት ሰርታችሁ ጥንቅቅ አድርጋችሁ እስከነ ቀለም እስከነ ኮርኒስ እስከነ በር የሚፈጅባችሁን ልንገራችሁ ማለት ነው። 816500 ብር ነው ማለት ነው የሚፈጅባችሁ። እንግዲህ ይህ ዋጋ እንደየአካባቢያችሁ እንደየከተማችሁ በጣም ይለያያል ማለት ነው። እኔ እንግዲህ የነገርኳችሁ ይህ ዋጋ በወሎ አካባቢ ነው ማለት ነው። እናንተ አካባቢ ምናልባትም እቃ ከዚህ በታች ሊሆን ይችላል ማለት ነው። የሆነ ቦታ ደግሞ በውድ ሊገዛ ይችላል ማለት ነው። ይሄ ትክክለኛ በቃ ዋጋ ሳይሆን ግምታዊ ዋጋ ነው። እናንተ አካባቢ ሊበልጥ ይችላል ሊለያይ ይችላል ማለት ነው። እዚህ ጋር ደግሞ ምናልባት እኔ የረሳሁት ነገር ሊኖር ይችላል። እናንተ ስትሰሩ ቤታችሁን እንዲጨመር የምትፈልጉት ነገር ሊኖር ይችላል። ያልተጨመረ ወጭ ሊኖር ይችላል። ብቻ እንደው ግምታዊ እኔ 40 ቆርቆሮ ብሰራ ምን ያክል ይፈጅብኛል የሚለውን እውቀቱ ይኖራችኋል እንጂ ትክክለኛ ዋጋ አይደለም ማለት ነው። አንዳንዶቻችሁ ደግሞ ባለፈው በለቀቁት ቪዲዮ ላይ ዋጋ ስነግራችሁ ታይ ከቤተሰቦቻችን ጋር እንዳታጣልኝ እነሱ ያሉን እንደዚህ ነው አንቺ የምትይን እንደዚህ ነው ትሉኛላችሁ ማለት ነው። እነሱ እውነት ሊሆን ይችላል የሚነግሯችሁ ነገር ማለት ነው። እንደነሱ አካባቢ ይለያያል በቃ ማለት ነው። ስለዚህ ዋጋ ይለያያል። ትክክለኛ እኔ የነገርኳችሁ አይነት ዋጋ እናንተ እናገኛለን ብላችሁ አታስቡ ማለት ነው። ግምታዊ ባለሙያ እኔ ነገርኳችሁ ግምታዊ ነው። ለምሳሌ እናንተ ተነጋግራችሁ ቆንጆ ባለሙያ ካለ ከሚሰራላችሁ እኔ ከነገርኳችሁ ዋጋ በታች ባለሙያ ማሰራት ትችላላችሁ። ባለሙያ ቤተሰብ ከሆነ በነፃ ሊሰራላችሁ ይችላል። ስለዚህ ይህን ከግምት ውስጥ አስገቡ ማለት ነው። ግን እንደው በ2019 ቤት ለመስራት ያሰባችሁ 40 ቆርቆሮ ምን ያክል ይፈጅብኝ ይሆን ምን ያክል ብሰራ ይህንን ቤት ልሰራ እችላለሁ ብላችሁ ግራ የተገባችሁ ካላችሁ ይሄ ጥሩ እውቀትና ጥሩ መረጃ ይሆናችኋል ብዬ አስባለሁ ማለት ነው። ሌላው ደግሞ የስንት ቆርቆሮ እንዲሰራላችሁ ትፈልጋላችሁ? የዚህን ያክል ቆርቆሮ ዋጋ ዝርዝር ንገሪ ብላችሁ ኮሜንት ማስቀመጥ ትችላላችሁ ማለት ነው። እንዲሁም ደግሞ 40 ቆርቆሮ የብሎኬት ቤት የምትፈልጉ ከሆነ የሱንም ዋጋ እሰራላችኋለሁ ማለት ነው። ብቻ እናንተ የምትፈልጉትን ኮሜንት ላይ አስቀምጡልኝ ማለት ነው። እኔ ለእናንተ መረጃ ለማድረስ በጣም ዝግጅቴን ጨርሻለሁ ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።